አረብ ሀገር ላላችሁ እህቶቼ ነው። በደንብ አዳምጡ። ወደ ኢትዮጵያ መሳፈር ስትፈልጉ የአየር ትኬት የሚቀንስም አለ የሚጨምርም አለ። ለምሳሌ ፎሎሚ ብቻ 10 ኪሎ ብቻ ሻንጣ ከሆነ ትኬታችሁ ሊቀንስ ይችላል። የሻንጣ ኪሎችሁ ባበዛችሁ ቁጥር የፕሌኑ ዋጋ ይጨምራል። ይሄንን መጀመሪያ አውቃችሁ ከቤት መውጣት አለባችሁ። ኤርፖርት ላይ ብዙ የሚጣሉ ቁሳቁሶች አይቻለሁ። ልብሶች ይጣላሉ። የያዛችሁት እንዳለ የቤተሰብ ሽቶ፣ ጫማ፣ ቦርሳ በብዛት ኤርፖርት ላይ ብታዩ በጣም ነው የምትታዘቡት። ለአንድ ኪሎ ብቻ በጣም ውድ ነው የምትከፍሉት። በዛ ላይ ደግሞ ኢትዮጵያ ያለ ነገር ተሸክማችሁ ባትሄዱ፣ ለምሳሌ ቴምር በጣም ኪሎ ያነሳል። አንዷ ባለፈው 6 ኪሎ ቴምር ይዛ ልትከፍል። አረ ይሄ ኢትዮጵያ እኮ አለ በእናትሽ። ኢትዮጵያ ከኤርፖርት እንደወጣች ሱፐር ማርኬት ብትሄጂ ታገኘዋለሽ። ጣዩ ያ 6 ኪሎ ቴምር ጣለች። የሚጣሉ የቦርሳ አይነት፣ የሚጣሉ የልብስ አይነት፣ የሚጣሉ ጫማዎች ምናምን ለምን? በገንዘባችሁ አይደል እንደ የገዛችሁት? መጀመሪያ ከቤት ስትወጡ ሻንጣችሁን ማዘጋጀት፣ ስንት ኪሎ ለስንት ኪሎ እንደተቆረጠ፣ ለምሳሌ ስንት ኪሎ ነው የሚፈቀደው ፕሌኑ ላይ ብሎ ማወቅ። 40 ኪሎ ነው 50 ኪሎ ነው። አንዳንድ ተንኮለኛ ማዳሞች አሉ 10 ኪሎ ብቻ ቆርጠው አንቺ ኮተት ይዘሽ ተሸክመሽ ስትሄጂ የተቆረጠልሽ ለ10 ኪሎ ብቻ ነው ትባያለሽ። በዛን ሰዓት አንቺ ምንም የምታመጪው ነገር የለም። እቃውን ትጥይዋለሽ ወይ ደግሞ ከፍለሽ ትሄጃለሽ። ኤርፖርት ላይ በጣም ውድ ነው። ያ ከሚሆን ከቤት መጀመሪያ አስተካክላችሁ መጠየቅ አሰሪዎቻችሁ። ሌላ ደግሞ የታዘብኩት ነገር ማለት ነው። ሌላ ደግሞ ኤርፖርት ላይ የታዘብኩት ማለት ነው፣ ፕሌን ላይ ስንወጣ ግር የምንለው የምንጋፋው ነገር የምንገፈታተረው ነገር ለምንድን ነው? ፕሮቶኮል በጠበቀ መልኩ ማንወጣው? ፕሌኑ እኮ ጥሎን አይሄድም፣ ትርፍ አይጭንብንም። ወንበራችን ላይ ሌላ ሰው አይቀመጥም እንዴ? ጥሎን እኮ አይሄድም። ስንወጣም እንጋፋለን፣ ስንወርድም እንጋፋለን። ለምንድን ነው? እኔ በጣም ሸም ይዘኛል እንዴ። ወንበርሽ ላይ ማንም እኮ አይቀመጥም። የራሱ የሆነ የመቀመጫ እንትን አለ። ኤ ቢ ሲ ተብሎ የተሰጠሽ ያንቺ። ለምሳሌ ታይዋለሽ፣ ኤ ከሆንሽ ኤ ላይ፣ ቢ ከሆንሽ ቢ ላይ ነው የምትቀመጪው አይደል? ማንም ወንበርሽ ላይ አይቀመጥም፣ ብታረፍጂ እንኳን ማለት ነው። ያውቁታል ሆስተሶቹ ያንቺ ቦታ የት እንደሆነ ትኬትሽን አይተው። አንዳንዶቹ በቃ ግር ነው የሚሉት፣ ሲገቡም ተጋፍተው ሲወጡም ተጋፍተው። የት እኩል ነው የምንወጣው እኮ ሻንጣችን እኩል ነው የሚመጣው። አንጋፋ። ይሄ ነገር እናስተካከል። ፕሌን ላይ ስልካችሁን አጥፉ ሲባሉ የማያጠፉ ሰዎች አሉ። ትዕዛዝ እኮ አይደለም ይሄ፣ ለራሳችን አደጋ እንዳይስብ በሚል ታስቦ ነው ስልካችሁ አጥፉ የሚባለው አይደል እንዴ? ለምንድን ነው የማታጠፉት? እንዲሁ ሲጎረጉሩ ፎቶ ሲያዩ አየር ላይ ማውራታችን እኮ እንደዚሁ ፎቶ ሲጎረጉሩ ሲያዩ ድጋሚ የሰሙትን ድምጽ ድጋሚ ይሰሙታል ፕሌን ውስጥ ሆነው። እንዴት እንደሚያሳፍር። ይሄ ነገር እናስተካክል። ኪሎአችን እንወቅ። ከቤት ስንወጣ ስንት ኪሎ ነው ትኬቴ የተቆረጠልኝ ለስንት ኪሎ ነው ብሎ ማወቅ ጥሩ ነው። ገንዘባችሁ ዝም ብሎ አይባክን። ኤርፖርት ላይ ከፍላችሁ አትችሉት። በጣም ውድ ነው ኤርፖርት ላይ 1 ኪሎ በጣም ውድ ነው እና ጥንቃቄ አድርጉ ለማለት ያህል ነው። አመሰግናለሁ።